እንግዲህ በተለይ ደግሞ ያየናቸው ጥናቶችን ስንመለከት ከ10 እናቶች አንድ በተለይ በዚህ በደም መፍሰስ ከወሊድ በኋላ በሚመጣ የደም መፍሰስ ብዙዎቹ እንደሚጠቁ ያሳየናል። ከዛ በበለጠም ደግሞ ስናይ በተለይ የድህረ ወሊድ አገልግሎታችን የመጀመሪያ ደረጃ እንክብካቤያችንን ስናሳድግ ከዛ በኋላ የጤና አገልግሎታችን ላይ ያሉ ቅብብሎቻችንን ስናጠናክር የበለጠ መቀነስ እንደሚችል ብዙ ጊዜ ይነሳል። ለዛም ነው በተለይ የመጀመሪያ ደረጃ ጤና እንክብካቤ ማሳደግ፣ መጨመር፣ ከእርግዝና በፊት የሚኖሩ ክትትሎችን ማሻሻል፣ ከዛ በኋላ ደግሞ በወሊድና ከወሊድ በኋላ በሚደረጉ ክትትሎቻችንን እና የአገልግሎት ይዘታችንን የማዘመን የማሻሻል የመጡ ጥሩ የሆኑ ግኝቶቻችንን የማሳደግ ስራ በሰፊው በእኛ ብቻ ሳይሆን በሌሎች ሀገሮች በተለይ በአህጉራችን በብዙ ቦታዎች ሙከራዎች እየተደረጉ እንደነበር ይታወቃል። ብዙ ነገሮች እናውቃለን። በተለይ እንደምታውቁት በ2023 በደቡብ አፍሪካ በተካሄደው ጉባኤ ላይ የእናቶችን ሞት ከመቀነስ አንጻር ምን ማድረግ አለብን ተብሎ ብዙ ስራዎች ተሰርተዋል። ያ ብቻ አይደለም። የእናቶችና የጨቅላ ህጻናት ጤና አብሮ ነው የሚነሳው። እናት ጤና ብለን ሁሌ ስንል ጨቅላ ህጻናት አሉ። በዛ ላይ ደግሞ አንድ ሰው ከወሊድ በኋላ የሚኖረውን ጊዜ በሙሉ ጤናማ የማድረግ ስራዎች አንድ ላይ መሰራት አለበት። ከእርግዝና በፊት፣ በእርግዝናና ከእርግዝና በኋላ፣ ከዛ በኋላ ደግሞ ከወሊድ በኋላ ከጨቅላው ጋር ተደርጎ እናትን አብሮ የማየት ስራዎች በሰፊው መሰራት እንዳለበት ትኩረትም ከሚሰጣቸው ነገሮች አንዱ እንደሆነ ከነዛም 5 ሀገሮች ሲመረጡ ኢትዮጵያ አንዷ እንደነበረች ያሉን መረጃዎች ያሳያሉ። እናንተም የምታውቁት ነው። ለዚህም ነው እንግዲህ በተለይ በ2030 ካስቀመጥናቸው ትልልቅ ግቦች ውስጥ አንደኛውና ከፍተኛ ተብሎ ከፊት ያስቀመጥናቸው እኛም ከዘላቂ ልማት ግቦቻችን ጋር ብቻ ሳይሆን እንደ ሀገር ካስቀመጥናቸው ግቦች አንጻር ስንመለከት ዘላቂ የሆነ ፋይናንስ እንዲቀመጥለት፣ ዝግጅት እንዲደረግለት ሴክተር ኢንቨስትመንት እና ዴቨሎፕመንት ፕላናችን ላይ ፕራዮሪቲ ሆኖ መጀመሪያ ላይ የተቀመጠው የእናቶች የጨቅላ ህጻናት ጤና እንደሆነ እናውቃለን። አንደኛ ግን ይህንን ማድረግ እንድንችል ምን ማድረግ እንችላለን የሚለው ዛሬ የኢሞቲቭ ባንድል አንዱ የምናየው ሮድማፑን በደንብ የምናስቀምጥበት ከዚህ በኋላ ከሙከራዎች ወጥተን ወደ ትግበራ ሮድማፓችን ምን ይመስላል ብለን የምናስቀምጥበት ይሆናል። የሚቀመጡ ሪሰርቾች የሚቀመጡ ሀሳቦች በሀገር ውስጥ ሀሳብ እንዴት መገልበጥ ይችላሉ፣ መሰራት ይችላሉ የሚለውንም ደግሞ እንደ ጤና ሚኒስቴር ከአጋር ድርጅቶች በተለይ ደግሞ በዚህ ላይ የሚያግዘንን የጌትስ ፋውንዴሽንን በዚህ አጋጣሚ ማመስገን ፈልጋለሁ። ብዙ ኢኖቬሽኖችን ወደ አገር ውስጥ የመገልበጥ ስራ ደግሞ በተለይ ተኪ የሆኑ ምርቶቻችንን የማውጣት ስራ በሰፊው የምንሰራበት ይሆናል ማለት ነው። ለዛም ነው አንድ ትኩረት ሰጥተን የምንሰራው ይህ ምን ያህል አገልግሎት ሰጥቷል፣ ከዛ በኋላ ደግሞ የትኞቹ ነገሮች በአገር ውስጥ ምርት መሰራት ይችላሉ የሚለውን ትኩረት ሰጥተን የምንሰራበት ይሆናል። ለዛም ነው እንግዲህ የእናቶችን ህይወት ሞት የመታደግ ደግሞ እድላችንን መጨመር የምንችልበት እነዚህን ነገሮች ወደ ስራ የማስገባት ጊዜውን የማፋጠን ምንም ጊዜ የማይሰጠው ጉዳይ መሆን እንዳለበት በዚሁ መግባባት ላይ መድረሳችንን ለእናንተ መንገር ፈልጋለሁ ማለት ነው። እንግዲህ እነዚህን ሁሉ ከግንዛቤ ውስጥ በማስገባት በአጠቃላይ እንዳልኳችሁ አሁን ላይ በተለይ የትግበራ ጥሪ የምናደርግበት ጊዜ ነው ማለት ነው። ሙከራ ሳይሆን የትግበራ ጥሪ ይደረጋል። በዚህም መሰረት ደግሞ ወቅታዊና ሳይንሳዊ ግኝቶቻችንን ወደ ትግበራ የምንገባበት ጊዜ ነው ማለት ነው። እንደ በፊቱ የሙከራ ጊዜ ሳይሆን የትግበራ ጊዜ ወይም ደግሞ ኮል ቱ አክሽን እየተባለ እስከዛሬ በጣም በእናቶች በህፃናት በጨቅላ ህፃናት ጤና ዙሪያ ላይ ይሄ ይደረግ ያልናቸውን ነገሮች ወደ ትግበራ የመሰብሰቢያና 1-2 ተብሎ የተቀመጡትን በበንድል እያሰብን ለህዝብ የምናወርድበት ጊዜ ላይ እንደሆንን በዚሁ ማሳሰብ ፈልጋለሁኝ። እንግዲህ ይህንን ለማሳካት የሁላችንንም ትብብር ይፈልጋል። እንግዲህ ከዚህ አንጻር አንዳንድ ነገሮች እንዳቅጣጫ ማስቀመጥ ፈልጋለሁ። ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ ማለት ነው። አንደኛ ይህን የተቀናጀ ጥቅል በተለይ ደግሞ ከፊት ካስቀመጥናቸው የረጅም ጊዜ እቅዶች ጋር ተናቦ እየተሰራ እንደሆነ ሞኒተር ማድረግ፣ ማየት፣ ኢቫሉዌት እያደረግን በእያንዳንዱ ተቋም ውስጥ የምናወጣበት ይሆናል። ከዛ በተጨማሪ ደግሞ እንግዲህ ከዚሁ ከኤስ ፋውንዴሽን ከአክሴስ ጋር በመሆንና ከሌሎቻችሁም ጋር በመሆን አንድ ላይ የምንሰራው ኮስት ብሬክዳውን ነው። ስለዚህ በሚቀጥለው በሰፊው የሚሰራውን ስራ እነሱ የሚያወጡልን ይሆናል። ከዚህ በተጨማሪ ደግሞ ሌሎች ባለድርሻ አካላት እዚህ ውስጥ አሉ። እንግዲህ የጤናና የእናቶችና የህፃናት ጤና ስንል ሴቶች አሉ፣ እናቶች አሉ፣ ህፃናት አሉ። ያ ደግሞ ማህበር ውስጥ ይገባል። ማህበረሰቡን ማንቃት፣ የተለያዩ ስራዎች መስራት፣ ቅድሚያ ወደ ሆስፒታል እንዲመጡ የአድቮኬሲ ስራዎች፣ የማነቃቃት ስራዎች፣ የማስረዳት ስራዎች ያስፈልጋሉ። በፋይናንስ በኢንቨስትመንት
በሚዲያ በተለያዩ ማህበረሰብ አካላት ቅንጅት ስራዎችን በዚሁ መጥራት እፈልጋለሁ። በዚህ የምትገኙ የሙያ እንዲሁም ደግሞ የሚዲያ አካላትን በዚሁ በጤና ሚኒስቴርም ስም በራሴም ስም እንደ እናትም መጠየቅ እፈልጋለሁኝ። የግንዛቤ ማስጨበጫ መልእክቶችን ለህብረተሰብ በማስተላለፍ ቶሎ ተብሎ ወደ ጤና ተቋማት የማምጣት እናቶችን የማድረስ በጤና ተቋማት ውስጥ ደግሞ አገልግሎት የማስጠት የሚሰጣቸውንም የመከታተል ተግባር የሁላችንም መሆን አለበት ማለት ነው።